ልጆቻችሁ ላይ እነዚህን ምልክቶች እያስተዋላችሁ ችላ ካላችሁት ቋሚ የሆነ የፊት ቅርጽ ለውጥ ሊያጋጥማቸው ይችላል። ለመተንፈስ መቸገር፣ ማታ ማታ በሚተኙበት ሰዓት ላይ ከፍተኛ ማንኮራፋት፣ ማታ ማታ ሲተኙ የመተንፈሻ ስርዓታቸው በመዘጋት ምክንያት ለመተኛት መቸገር፣ መገላበጥ፣ መወራጨት ካላቸው ይህ ምናልባትም የአፍንጫ ቶንሲል ሊሆን ይችላል። የአፍንጫ ቶንሲል በሚያጋጥምበት ሰዓት ላይ በጊዜ ትክክለኛውን ሕክምና ካላገኘ ቋሚ የሆነ የፊት ቅርጽ ለውጥ ሊያመጣ ይችላል። ከነዛም መካከል ረዘም ያለ ፊት መኖር፣ የአፍን ለመዝጋት መቸገር እንዲሁም የጥርስ አፈጣጠር ላይ የተለያዩ ችግሮችን ሊያጋጥማቸው ይችላል። ስለዚህም እነዚህን ምልክቶች በምታስተውሉበት ሰዓት ላይ ወደ ሕክምና ተቋም በመሄድ ልጆቻችሁን ማሳየት ይኖርባችኋል። ከአንገት በላይ ያሉ ማንኛውም የሕክምና ጥያቄዎች ካላችሁ ከታች የዶክተር አማኑኤል ከአንገት በላይ የቀዶ ጥገና ስፔሻሊስት ሐኪም የቲክቶክ ቻናል ሊንኩን አስቀምጬላችኋለሁ። እዛ ቻናል ላይ ገብታችሁ ያላችሁ ማንኛውም ጥያቄ መጠየቅ ትችላላችሁ። እንዲህ አይነት የጤና መልእክት እንዲደርሳችሁ ይህንን ቻናል ፎሎ ማድረጋችሁ እንዳትረሱ።